እነስተለ እለታዊ የመኪና ዋጋ ከ200 ሺህ ብር ጀምሮ የሚሸጡ ቅናሽ መኪኖች እስከ መጨረሻው ድረስ ተከታተሉ፣ ምክንያቱም ታጥፉበታላችሁ። በመጀመሪያ ለሽያጭ ይዘንላችሁ የመጣነው ቶዮታ RAV4 1997 ሞዴል ማኑዋል ቆንጆ መኪና በ700 ሺህ ብር ብቻ። በሁለተኛ ይዘንላችሁ የመጣነው ላንድ ሮቨር 2000 ሞዴል ማኑዋል በጣም ቆንጆና ንጹህ መኪና በ600 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ቶዮታ አችባክ 1991 ሞዴል ኢንጀክሽን በጣም ቆንጆ መኪና በ600 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ኪያ ቪስቶ 2002 ሞዴል ለፈረስ ለራይድ መዋል የሚችል ማኑዋል መኪና በ750 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ቶዮታ ዲ4ዲ 2008 ሞዴል ማኑዋል በጣም ቆንጆ መኪና ኪንግ ካፕ የሆነ መኪና በ3 ሚሊዮን 100 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ሱዙኪ ዲዛይር 2021 ሞዴል አውቶማቲክ በጣም ቆንጆ መኪና በ2 ሚሊዮን 300 ሺህ ብር ብቻ። በቀጣይነት ለሽያጭ ይዘን የመጣነው ዳማስ ቫን 2005 ሞዴል ማኑዋል በጣም ቆንጆ መኪና በ580 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ሃዩንዳይ CR-V 2006 ሞዴል ማኑዋል በጣም ቆንጆ መኪና በ1 ሚሊዮን 750 ሺህ ብር ብቻ። በቀጣይነት ይዘን የመጣነው የባንክ ብድር ያለበት ቼሪ አሪዞ 2023 ሞዴል ካሽ 1 ሚሊዮን 100 ሺህ ብር ባንክ 1 ሚሊዮን 100 ሺህ ብር አጠቃላይ የመኪና ዋጋ 2 ሚሊዮን 200 ሺህ ብር የሆነ ፎር 32 ሺህ ብር ብቻ መክፈል የምትችሉበት ቆንጆ መኪና። በቀጣይነት ይዘንላችሁ የመጣነው በ1 ሚሊዮን 100 ሺህ ብር ብቻ የሚሸጥ ቶዮታ ፕላትስ አውቶማቲክ 2001 ሞዴል ከፊት ትንሽ የሻንስ ያለው ሌላው ነገር ግን በጣም ቆንጆ ሆነ በ1 ሚሊዮን 100 ሺህ ብር ብቻ። በቀጣይነት ይዘን የመጣነው አሁንም ቶዮታ ፕላትስ 2001 ሞዴል ታርጋ 3 ቁጥር አውቶማቲክ በጣም ቆንጆ መኪና በ1 ሚሊዮን 300 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ቶዮታ ቪትስ 2002 8ኛ ወር አውቶማቲክ በጣም ቆንጆና ንጹህ መኪና በ1 ሚሊዮን 550 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ቶዮታ ሃይሉክስ ኪንግ ካፕ ዲ4ዲ 2014 ሞዴል ማኑዋል ኪንግ ካፕ ቆንጆ መኪና በ3 ሚሊዮን 800 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ሃዩንዳይ ክሬታ 2016 ሞዴል አውቶማቲክ በጣም ቆንጆና ንጹህ መኪና በ3 ሚሊዮን 800 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ቶዮታ ኮሮላ አውቶማቲክ 23 ሞዴል በጣም ቆንጆና ንጹህ መኪና በ1 ሚሊዮን 800 ሺህ ብር ብቻ። በቀጣይነት ይዘን የመጣነው ኒሳን ሳኒ 1985 ሞዴል ማኑዋል ቆንጆ ይዞታ ላይ ያለ መኪና በ200 ሺህ ብር ብቻ። አሁን ከምናቀርብላችሁ መኪኖች በተጨማሪ ቴሌግራም ላይ ከ300 በላይ ቀጥታ ከባለቤት እጅ የተቀበልናቸው ቅናሽ ያላችሁ ከ200 ሺህ ብር ጀምሮ የሚሸጡ ብዛት ያላችሁ መኪኖች በአንድ ቦታ ይዘን እየጠበቅናችሁ ነው። እርሶም ዋሊያ መኪና ሽያጭ ብላችሁ መቀላቀላችሁ እንዳትረሱ። እነዚህን አሁን ላይ ያቀረብንላችሁ መኪኖች ሁሉም እኛ ጋር ያሉ ቀጥታ ከባለቤት እጅ ነው የተቀበልናችሁ። ነገር ግን ስልክ በጣም ስለሚበዛብን ምናልባት ስልክ ካልሰራ ካልተነሳ ቴክስት አድርጉልን፣ በኖርማል ቴክስት በዋትስአፕ እንዲሁ ደግሞ በቴሌግራም ላይ መልእክት ካስቀመጣችሁልን እንመልስላችኋለን። ቤት መኪና በቀላሉ መግዛት ካሰባችሁ ቀርባችሁ አማክሩ። ልክ እንደ ቤተሰብ ሆነን እንሸጥላችሁ እንዲሁም እናገዛችኋለን። በቴሌግራም በፌስቡክ ቤቱና ቤቱ ዋሊያ በመኪና ሽያጭ ብላችሁ ፎሎ ላይ ኮፒንግ ሰብስክራይብ ማድረጋችሁ እንዳይረሳ።